ሰላም ጤና ይስጥልኝ። እኔ ሀብታሙ ወርቁ እባላለሁ። ባለፈው ቪዲዮ ላይ ያለምንም ቋሚ ገቢ ባለ 4 የቤተሰብ አባላት ለማስተዳደር የምታገለውን ትግል በከፊል አጋርቻችሁ ነበር። ነገር ግን ፈተናው በዚህ ብቻ አያበቃም። የህይወቴ አጋር የልጆቼ እናት በከባድ የአስም በሽታ እየታገለች ትገኛለች። በየቀኑ የምትወስደው የህይወት አድን መድኃኒት ዋጋና የኑሮ ውድነቱ ሲደራረብብኝ አንዳንድ ቀን ተራራ የመውጣት ያህል ይከብደኛል። ሆኖም ተስፋ መቁረጥ ምርጫዬ አይደለም። ለቤተሰቤ ያለኝ ፍቅር ሁልጊዜ ጠዋት እንድነሳና እንድታገል ጉልበት ይሆነኛል። ይህ የኔ የዕለት ተዕለት እውነተኛ ተጋድሎ ነው። በዚህ የጽናት ጉዞዬ ላይ ከጎኔ እንድትሆኑ ጠይቃችኋለሁ። አመሰግናለሁ።